በዚች ሀገር ውስጥ መጽሐፍ ቅዱስን ማንበብ ይቅርና ይዞ መገኘት እጅጉን ነውር ነው። ሌላው ይቅርና የወለድከውን ልጅ ስም እንኳን የሚመርጥልህ መንግስት ነው። ሰላም ውድ የሉሲ ቲፕስ 2 ቤተሰቦች፣ ብዙዎች ይህችን ሀገር አምባገነንና ጨቋኝ አገዛዝ ያለባት ምድራዊ ሲኦል የሆነች ሀገር ናት ሲሏት ይደመጣል። የተቀሩት ደግሞ አይደለም ራሷን ለምዕራባውያን ያላስገዛች በብዙ ማዕቀቦች ውስጥ እንኳን ብትሆን ራሷን ያስከበረች ሀገር ናትም ይሏታል። ያም ሆነ ይህ ግን ይህች ራሷን ከተቀሩ ዓለም አግልላ በራሷ ዓለም ውስጥ ያለች ሀገር ሰሜን ኮሪያ ትባላለች። ታዲያ እኛም ለዛሬ መልካም ጎኗን ወደ ጎን ብለን ሰሜን ኮሪያ ውስጥ ብቻ ልትሰሟቸውና ልታዩቸው የምትችሉትን አስገራሚም ነገሮችን ልናስቃኛችሁ ነውና አብራችሁን ቆዩ። አንደኛ፣ ሰሜን ኮሪያና መጽሐፍ ቅዱስ። ሰሜን ኮሪያ በዓለማችን ካሉ ሀገራት ለክርስትና የማትመች ሀገር ናት ብንል ማጋነን አይሆንም። ምክንያቱ ደግሞ በሰሜን ኮሪያ ምድር ላይ ጸሎት ማድረግም ሆነ መጽሐፍ ቅዱስ ማንበብ ፈጽሞ የተከለከለባት ሀገር በመሆኗ ነው። ይህንን ሲያደርግ የተገኘ ማንኛውም ሰው እስከ ሞት ቅጣት ድረስ ሊያደርሱ የሚችል ቅጣት የሚጠብቀው ሲሆን ከ1948 ጀምሮ የኪም ቤተሰብ አባላት ከልጅ ልጅ እየተፈራረቁ ልክ እንደ ቤታቸው ሰሜን ኮሪያን በጥብቅ አምባገነናዊ ስርዓት በመምራት ላይ የሚገኙ ሲሆን የሚከተሉት አይዲዮሎጂም የጁሽ አይዲዮሎጂ በመሆኑ የሀገሪቱን መሪ ኪም ጆንጉን እንደ አምላክ ይመለክባታል። በዚህ ምክንያት ሌላ ምንም አይነት እምነት ማራመድ ፈጽሞ የተከለከለ ነው። ታዲያ በዚህም የተነሳ በሰሜን ኮሪያ ዘንድ ክርስትና ስልጣንን አደጋ ላይ የሚጥል እንደ ከፍተኛ ስጋት ተደርጎ የሚቆጠር በመሆኑ ክርስትናና ሰሜን ኮሪያ ተራርቀዋል። ሰሜን ኮሪያ ውስጥ መጽሐፍ ቅዱስ ይዞ መገኘት እንደ አመጽ የሚቆጠርና በሞት የሚያስቀጣ ወንጀል ከመሆኑም ባለፈ ወደ አደገኛው እስር ቤትና የጉልበት ስራ ያለማቋረጥ ወደሚሰራባቸው ካምፖች እስከ መግባትም ሊያደርስ ይችላል። ሁለተኛ፣ ሰሜን ኮሪያና ስም። በሰሜን ኮሪያውያን ልጅ ለመውለድ ካሰቡ እነዚህ ህግጋቶች ማክበር ግድ የሚላቸው ሲሆን ለወለዱት ልጅ እንደ ኪም ጆንጉን፣ ኪም ጆንግ ኢል ወይንም ደግሞ ኪም ኢል ሱንግ ያሉ ስሞችን አውጥቶ ቢገኙ ቅጣቱ የከፋ ሲሆን በፈረንጆቹ በ2011 ዓ.ም በወጡ ህጎች መሰረት ማንኛውም ሰው ለወለደው ልጅ እነዚህን የመሪዎቹን ስም መስጠት በፍጹም ክልክል ሲሆን ህጉ ከመውጣቱ በፊት የነበሩ ተመሳሳይ ስሞች ራሱ እንዲቀየሩ ተደርጓል። የዚህም ዓላማ የኪም ቤተሰብን የበላይነት ለማረጋገጥ ሲሆን በተመሳሳይም የመሪዎቹ የልደት ቀኖችም እንደ ብሔራዊ በዓላት ተደርገው የሚከበሩባት ሀገር ናት። ሶስተኛ፣ ሰሜን ኮሪያና የሐዘን ቀን። ምናልባት በሰሜን ኮሪያ ውስጥ ሆነው የልደቱ ቀን በዲሴምበር መጨረሻው አካባቢ ከሆነ ልደት የማክበሩትን ነገር ባያስቡት ይሻላል። ለዚህ ምክንያቱ ደግሞ እነዚህ ቀናቶች የሀገሪቱ ብሔራዊ የሐዘን ቀን ስለሆኑ ሲሆን ልደት፣ ሰርግ ብሎ ነገሮች በእነዚህ ቀናቶች አይታሰቡም። ሀገሪቱ በየዓመቱ ለ11 ቀናት ብሔራዊ የሐዘን ቀናትን የምታውጅ ሲሆን በእነዚህ ቀናት መሳቅ፣ መጠጣት፣ ዕቃ መግዛት ወይንም ምንም አይነት የፌሽታ እንቅስቃሴዎች ማድረግ የማይፈቀድ ሲሆን ከዚህ በተጨማሪም በዚህ ጊዜ የቤተሰብ አባል ወይንም የሚያውቁት ሰው ካረፈ ለሐዘን መቀመጥም ሆነ ማልቀስ ፈጽሞ የተከለከለ ነው። ታዲያ ይህም የሚሆንበት ምክንያት የኪም ጆንግ ኢል ዕለተ ዕረፍትን በማሰብ ሲሆን ማንኛውም ሰው እነዚህን ትዕዛዞች ተላልፎ ከተገኘ እስርና ሌሎች ቅጣቶች ይጠብቁታል። አብዛኛውን ጊዜ በዚህ መልኩ የሚታሰሩ ሰሜን ኮሪያውያን እንደሚሰወሩና ወደ ቤታቸው እንደማይመለሱ ይነገራል። አራተኛ፣ ሰሜን ኮሪያና ኪም ጆንጉን። የሰሜን ኮሪያው መሪ ኪም ጆንጉን ከሌሎች ዓለም ሀገራት ካሉ መሪዎች ትንሽ በባህሪ ወጣ ያለ መሪ ሲሆን ሲያሻው በየስብሰባው ላይ ትንባው ይዞ ልታየው ትችላለህ። ሲያሻው ደግሞ የፊልም አክተር መስሎ ፊልም ሲሰራም ልታየው ትችላለህ። ታዲያ ኪም ለየት ያሉ የመዝናኛ መንገዶች ያሉ ሲሆን በየዓመቱ 25 ወጣት ሴቶችን ከህዝቡ መካከል መርጦ በመውሰድ የኪም ጆንጉን የመዝናኛ ቡድን እንዲቀላቀሉ ይደረጋል። ወላጆችም ልጆቻቸውን አንድም በፍርሃት አንድም በፈቃደኝነት የሚሰጡ ሲሆን ይህም ቡድን በአሁኑ ሰዓት ከ2000 በላይ ሴቶችን ያካተተ አባላትን ሲይዝ በተለያዩ ቡድኖች
ተከፋፍሏል። በዚህም የተወሰኑት የማሳጅ አሰጣጥን ይማራሉ፣ የተወሰኑት የሙዚቃና ዳንስ ችሎታን ይማራሉ፣ የተቀሩት ደግሞ የኪም ጆንጉን ቅምጦች ይሆናሉ፣ የተቀሩት ደግሞ ሌሎች ፖለቲከኞችና ባለስልጣኖች ይከፋፈላሉ። ታዲያ ይህ ከወደ ሰሜን ኮሪያ ቤተ መንግስት የሚተገበር ሚስጥራዊ ድርጊት እንደሚፈጸም የታወቀው በ2007 ዓ.ም ከሰሜን ኮሪያ ያመለጠችው ዩንማ ፓርክ በተባለች ሴት አማካኝነት ሲሆን እያንዳንዱን ነገር ለዓለም ተናግራለች። አምስተኛ ሰሜን ኮሪያና ህንጻዋ። ይህ ደግሞ በዋና ከተማዋ ፒዮንግያንግ ውስጥ የሚገኝና በርከት ያሉ ሚሊዮን ዶላሮች እንደወጣበት የሚነገርለት ሆቴል ረዘም ያለና የከተማ ውበት የሆነ ህንጻ ቢሆንም ነገርየው ግን ውስጡን ለቄስ ነውና የሆቴል አንድም ሰው ተስተናግዶበት የማያውቅ ወናና ያላለቀ ባዶ ሆቴል ሲሆን የ320 ሜትር ቁመት ያለው ሆቴል የህንጻው ግንባታ በ1987 ዓ.ም የተጀመረ ቢሆንም በኢኮኖሚ ችግሮች ምክንያት ተቋርጦ የነበረ ሲሆን በ1992 ዓ.ም ውጫዊ ክፍሉ ለይስሙላ ተሰርቶ ቢጠናቀቅም ውስጡ ግን ሳይጠናቀቅ እስከ ዛሬ አለ። ታዲያ ይህ ከውጭ ሲታይ ባለ 5 ኮከብ ሆቴል ቢመስልም ውስጡ ግን ባዶ ነው። ስድስተኛ ሰሜን ኮሪያና ኢንተርኔት። ሌላው ደግሞ የሰሜን ኮሪያና የኢንተርኔት አገልግሎት ጉዳይ ሲሆን የኢንተርኔት አገልግሎት ለህዝቦቿ በበቂ ሁኔታ ከማታቀርብ ጥቂት ሀገራት መካከል ሰሜን ኮሪያ አንዷ ናት። በዚህ መሰረት ኢንተርኔት መጠቀም የሚፈልግ ሰው ከሚፈልገው ቀን ቀደም ብሎ ፈቃድ ማውጣት ግድ የሚለው ሲሆን ኢንተርኔት በሚጠቀምበትም ጊዜ በየ5 ደቂቃው ምን እያደረገ እንደሆነ ቼክ ይደረጋል። ታዲያ በዚህም የሚገኘው ኢንፎርሜሽን በጣም የተመረጠ ሲሆን ማንኛውም ስለተቀረው ዓለምም ሆነ ስለ ምዕራባውያን ማወቅም ሆነ ዜና መስማት አይፈቀድላቸውም። ዘመናዊ ስልኮችም ቢሆኑም በተለያዩ መንገዶች ከፍተኛ ቁጥጥር ይደረግባቸዋል። ሰባተኛ ሰሜን ኮሪያና የፀጉር ቁርጥ። ምናልባት ኑሮት በሰሜን ኮሪያ ከሆነ ፀጉሬን እንዳሻኝ ይስተካከላሉ ብሎ ማሰብ ዘበት ነው። ምክንያቱም ደግሞ መንግስት ካስቀመጠልህ የፀጉር ስታይል ውጪ ፍንክች ካሉ ሙሉ ፀጉሮትን ተላጭተው ወደ እስር ቤት መውረዶት ግድ ነው። ለዚህ ምክንያቱ ታዲያ የሰሜን ኮሪያ መንግስት 28 የፀጉር አቆራረጦችን ስታይሎችን ብቻ የሚፈቅድሉ ሲሆን 14ቱ ለሴቶች ሲሆኑ 14ቱ ደግሞ ለወንዶች ናቸው። ያላገቡ ሴቶች ረዘም ያለ የፀጉር አሰራር ሲፈቀድላቸው ወጣቱ ወንዶች ደግሞ ፀጉራቸውን አጠር አድርገው እንዲስተካከሉ ይገደዳሉ። ታዲያ የሁሉ ሲሆን ግን ከታላቁ መሪ ኪም ጆንጉን ጋር ተመሳሳይ የፀጉር ቁርጥ ተቆርጦ መገኘት ትርፉ ቅጣት ሲሆን በሰሜን ኮሪያ ምድር ላይ የእርሱን የፀጉር ቁርጥ መቆረጥ የማይታሰብ ነው። ስምንተኛ ሰሜን ኮሪያና የቀድሞ መሪዋ። ይህ ሰው ኪም ኢልሱንግ ይባላል። ከፈረንጆቹ 1948 እስከ 1994 ድረስ ሰሜን ኮሪያን የመራት መሪ ሲሆን ኮሪያውያን እንደ አምላክ ጭምር ያመልኩት እንደነበር የታሪክ መዛግብት ይናገራሉ። ታዲያ ሀገሪቱ አሁንም ድረስ በዚህ ሰው ሕግና ደንብ የምትመራ ሀገር ስትሆን ከሞተም በኋላ ቢሆን በድኑ በመስታወት ሬሳ ሳጥን ውስጥ ሆኖ በኩምሱሳን ቤተ መንግስት የተቀመጠ ሲሆን ሰዎችም ወደዚህ ቤተ መቅደስ ጎራ ካሉ ከወገባቸው ጎንበስ ብለው ለቀድሞ መሪያቸው ምስጋናቸውን አቅርበው የሚያልፉ ሲሆን ከሳቸው ህልፈት በኋላም ልጃቸው ኪም ጆንግ ኢልና የልጅ ልጃቸው ኮሪያን እያስተዳደሩ ይገኛሉ። ዘጠነኛ ሰሜን ኮሪያና ወታደሮቿ። አብዛኞቹ የዓለም ሀገራት ሴቶችን የውትድርና ግዳጅ ላይ ባያሳትፉም ሰሜን ኮሪያ ግን እድሜያቸው ከ17 እስከ 20 ያሉ ሴቶችን ለውትድርናና ለግዳጅ የምትመለመል ሲሆን ሴቶች ከወንዶች ባልተናነሰ እንዲያገለግሉ ይጠበቅባቸዋል። ወንዶች ቢሆኑ እስከ 10 ዓመታት ድረስ ማገልገል ግዴታቸው ሲሆን በዚህች አብዛኛውን የሰሜን ኮሪያ ህዝብ በውትድርና እንዲያገለግል ይደረጋል። 10ኛ ሰሜን ኮሪያና ፕሮፓጋንዳዎቿ። ምናልባት በሰሜን ኮሪያ ውስጥ የፊልም ባለሙያ አሊያም ደግሞ ተዋናይ ከሆኑ በሰሜን ኮሪያ መኖርን ላይመርጡ ይችላሉ። ለዚህም ምክንያቱ ደግሞ ማንኛውም ስራቸው በመንግስት ጥላ ውስጥ ሲሆን ማንኛውም የፊልሙ ዓለም ሰው በርካታ የፕሮፓጋንዳ ፊልሞችን እንዲሰራ ይገደዳል። 11ኛ ሰሜን ኮሪያና ቤተሰባዊ አገዛዟ። የኪም ቤተሰብ ሰሜን ኮሪያ ለ75 ዓመታት ያህል የገዟትና አሁንም እየገዟት ያለ ሲሆን ሀገሪቱ መጀመሪያ
በጃፓን አገዛዝ ስር የነበረች ቢሆንም ከጃፓን በመቀጠል በሶቪየት አገዛዝ ስር ቆይታለች። በ1948 ዓመተ ምህረት ኪም ኢል ሱንግ ሀገሪቱን ተቆጣጥረው ስልጣን ላይ ከተቀመጡባት ዕለት አንስቶ አሁን ድረስ ሰሜን ኮሪያ የምትመራው በልጅ ልጅ በተዋረሰ የስልጣን አገዛዝ ነው። ታዲያ አሁን ላይ ኪም ጆንጉን እየመራት ሲሆን በመቀጠልም የኪም ሴት ልጁ ወደፊት ሰሜን ኮሪያን እንደምትመራ ይጠበቃል። ምንም እንኳን ልጃቸው አሁን ላይ ገና 9 ወይንም 10 ዓመቷ ቢሆንም የሰሜን ኮሪያ ግዛት ከኪም ቤተሰብ እንደማይወጣ ግን እሙን ነው። 12ኛ ለመውጣት አስቸጋሪ የሆነች ሀገር። በሰሜንና ደቡብ ኮሪያ መካከል ያለው ድንበር ከዓለማችን እጅግ አደገኛ ቦታዎች መካከል የሚጠቀስ ሲሆን ይህ የ240 ኪሎ ሜትር ርቀት ያለው መሬት የኮሪያ ጦርነት በ1953 ዓ.ም ካበቃ በኋላ በሁለቱ ሀገራት ስምምነት መሰረት ምንም አይነት ወታደራዊ እንቅስቃሴ የማይደረግበት ቦታ ቢሆንም በርካታ በመሬት ውስጥ የተጠመዱ ፈንጆችና የአጥር ሽቦች ያሉበት የጦር ቀጠና የሆነ ስፍራ ነው። ታዲያ ከሰሜን ኮሪያ ኑሮና አገዛዝ አስመርሯቸው ከሰሜን ኮሪያ የሚያመልጡ እነዚህን አደገኛ ድንበሮች ማምለጥ የሚጠበቅባቸው ሲሆን ታዲያ በእነዚህ ድንበር አቅራቢያ ከሰሜን ኮሪያ ሸሽቶ ወደ ሌላ ሀገር ለማምለጥ የሞከረ ማንኛውም ሰው ትርፉ በጠባቂዎች መገደል ሲሆን እንደ አውሮፓውያን አቆጣጠር በኦገስት 1996 ዓ.ም የሰሜን ኮሪያ ወታደሮች በደቡብ ኮሪያ አቅራቢያ የነበሩ በርካታ ከሀገር ለመውጣት ሙከራ ያደረጉ ሰዎችን እዛው እንደገደሏቸው መረጃዎች ይጠቁማሉ። በዚህ ምክንያት ይህ ድንበር በብዙ ሰሜን ኮሪያውያን ዘንድ እንዲፈራ ሆኗል። 13ኛ ሰሜን ኮሪያና ደቡብ ኮሪያ። ምንም እንኳን ሰሜን ኮሪያ ከደቡብ ኮሪያ በስልጣኔም ሆነ በእድገት የማይገናኙ ሀገሮች ቢሆንም ሰሜን ኮሪያ ግን እሽቅድድም ላይ ያለች ሀገር ትመስላለች። ለዚህም ማሳያው ደግሞ አንድ ሙሉ የፕሮፓጋንዳ ከተማን መስራቷ ሲሆን ከሁለቱ ሀገራት ታሪካዊ ጦርነት በኋላ ሁለቱም ሀገራት ምንም አይነት ወታደራዊ እንቅስቃሴ እንዳይኖር ከተስማሙ በኋላ ሁለት የጎሪጥ የሚተያዩ ባላንጣ ሀገሮች ሲሆኑ ሰሜን ኮሪያም ያደገችና የበለጸገች ሀገር መስላ ለመታየት የተለያዩ ሰው ዝር የማይልባቸውን የውሸት ከተሞችንና ህንፃዎችን በመስራት በቪዲዮና በፊልም ፕሮፓጋንዳ ትሰራለች። 14ኛ ሰሜን ኮሪያና ኢኮኖሚዋ። ሌላው ደግሞ የሰሜን ኮሪያ ህዝቦቿ በዝቅተኛ በሚባል ኢኮኖሚ እያኖረች መሪዎቿን ደግሞ በቅንጦት የምታንደላቀቅ ሀገር ስትሆን መሪዋ ኪም ጆንጉን በየደሴቱ ያስገነባቸው 17 የግል ቤተ መንግስቶች ያሉት ሲሆን አብዛኛዎቹ ለግል አየር የጀት ማረፊያ አላቸው። በፒዮንግያንግ የሚገኘው ቤተ መንግስት ደግሞ የተለያዩ ጥቃቶችን መቋቋም እንዲችል ተደርገው የተሰሩ ሲሆን ከዚህም በተጨማሪ የእግር ኳስ ሜዳና የመሬት ስር የባቡር ጣቢያዎች አሏቸው። 15ኛ ሰሜን ኮሪያና እስር ቤቶቿ። ምንም እንኳን ሰሜን ኮሪያ በእስር ቤትና በካምፖቿ የማትታማ ቢሆንም ኳንሊሶና ኪዮ ዋሶ የተባሉ እስር ቤቶቿ ግን ከሁሉም ጎልቶ የሚወጡ አደገኛ እስር ቤቶቿ ሲሆኑ እነዚህ ካምፖች የተሰሩት በኪም ኢል ሱንግ አመራር ስር ሲሆን በአሁን ጊዜ ከ120 ሺህ በላይ ሰዎች በእነዚህ እስር ቤቶች ውስጥ እንደሚኖሩ ይገመታል። እነዚህ እስረኞችም የተለያዩ ፖለቲካዊ ተቃውሞ በማድረግ ወይንም የሰሜን ኮሪያ የከረሩ ህጎች ሳያከብሩ የተገኙ ሰዎች ሲሆኑ በታሰሩበትም ጊዜ ከፍተኛ ረሃብና ስቃይ ይደርስባቸዋል። ታዲያ አንዳንድ ጊዜ ከሰሜን ኮሪያ እስር ቤቶች በህይወት መውጣት የማይታሰብ ሲሆን ከበድ ያለ ጥፋት ያጠፉ እስረኞች የጠባቂዎቹን ስራ ለማቅለል የራሳቸውን መቃብር እንዲቆፍሩ እንደሚገደዱም ይነገራል። በርካታ የሰብአዊ መብት ተሟጋቾችም እነዚህን የሰሜን ኮሪያውያን እስር ቤቶች ሲያወግዙ ይደመጣል። 16ኛ ሰሜን ኮሪያና የመገናኛ ብዙሃኗ። ሰሜን ኮሪያ የተለያዩ የቴሌቪዥንና ሬዲዮ ጣቢያዎች ቢኖሯትም ሁሉም ግን በመንግስትና በመንግስት ቁጥጥር ውስጥ ናቸው። ሁሉም ጣቢያዎች የሰሜን ኮሪያን መንግስት የሚያወድሱና የሚያሞግሱ ብቻ ናቸው። 17ኛ ሰሜን ኮሪያና ህግጋቶቿ። መቼስ አስገራሚ ህግጋቶች የማያጣት ሰሜን ኮሪያ እስከ 1990 ዓ.ም ድረስ ብስክሌት መንዳትን የምትከለክል ሀገር ብትሆንም አሁን ላይ ግን ፍቃድ ሰጥታለች። ይህም የሆነበት ምክንያት የትራፊክ መጨናነቅን ይፈጥራል በሚል እሳቤ ሲሆን ከተፈቀደ በኋላ አሁን እያንዳንዱ ቤተሰብ አንድ ወይንም 2 ብስክሌቶች በየቤቱ አሉት። እስከ 2012 ዓ.ም ሴቶች ብስክሌት እንዲነዱ የማይፈቀድ የነበረ ሲሆን ለዚህም ምክንያቱ ሴትነትና ጨዋነትን ይጻረራል የሚል ነበር። 18ኛ ሰሜን ኮሪያና
ምርጫ ሰሜን ኮሪያ ዴሞክራሲያዊ ሀገር ለሚለው አጠራሯ ማሟያ ይሆን ዘንድ በየጊዜው ምርጫዎችን ብታካሂድም የምርጫዋ ግን ህዝቦቿን ከማድከምና ወረቀት ከማባከን የዘለለ ምንም ጥቅም የለውም። በምርጫው ወረቀት ላይ ለእያንዳንዱ የሀገሪቱ ክፍል አንድ እጩ የሚጻፍ ሲሆን መራጮችም በኪም ፓርቲ ተመርጦ የተቀመጠን እጩ ለመምረጥ ይገደዳሉ። እያንዳንዱ እጩ የ100% ድምፅ በማግኘት የሚያሸንፍ ሲሆን የህዝቡ 90%ም በምርጫው ላይ ይሳተፋል። ታዲያ በምርጫው ላይ ያልተሳተፈ ሰው መንግስትን እንደመካድ ይቆጠራል። 19ኛ ሰሜን ኮሪያና ኒውክሌር። ሌላው ደግሞ ሰሜን ኮሪያ ባላት የኒውክሌር መሳሪያዎቿ የምትታወቅ ሲሆን ኒውክሌር መሳሪያዎችን ላለመጠቀም ተፈራርማ የነበረውን ስምምነቷም በ2003 ዓ.ም ያፈረሰች ሲሆን ጀብደኛው ኪም ጆንጉን እኔ ነኝ ያለ የሞክረኛ በሚመስል መልኩ በየጊዜው ኒውክሌር ሚሳይሎችን እየያዘ በየቴሌቪዥን መስኮቱ ሲንጎማለል መመልከት የተለመደ ሲሆን ሲያሻውም ወደ መሞከሪያ ጣቢያዎች እየሄደ ሲያስወነጭፍ ይስተዋላል። እናም ከብዙ በጥቂቱ ስለ አስገራሚዋ ሀገር ሰሜን ኮሪያ ይህችን ታህል ካልናቸው ይበቃል። አብራችሁን ስለነበራቸው ከልብ እናመሰግናለን። በቀጣይ እስከምንገናኝ ቸር ቆዩልን።